ትላንትና አንድ ቪዲዮ ፐብሊሽ አድርጌላችሁ ነበር ስለ ሚድልማን ቢዝነስ ሞዴል እናገራለሁ ምናምን ብዬ ነበር። ሚድልማን ቢዝነስ ሞዴልን ከተረዳችሁት እመኑኝ ዲጂታል ማርኬቲንግን እንደ ቀላል ኮንሴፕት ተረድታችሁት መስራት ትችላላችሁ። ሁሉም ሰው ሲጀምር ካሜራ የሚያስፈልግ ይመስለዋል፣ የፕሮዳክሽን ቲም፣ ቪዲዮ ኤዲተሮች ምናምን ሊያስፈልግ የሚችል ይመስላል። ያው አክቹአሊ እናንተ ከስተመሮችን ካመጣችሁ ወይ ደግሞ ከስተመርን እናንተ ጋር መሳብ ከቻላችሁ ቪዲዮ ፕሮዳክሽን የሚሰሩ ሌላ ሰዎችን በቪዲዮ ፐር ቪዲዮ ተደራድራችሁ ማስመጣት ትችላላችሁ። ቪዲዮ ኤዲተሮችንም እንደዛው ማለት። ከዛም ጥቅም የምኑ ጋር ነው ካላችሁኝ መሀል ላይ እናንተ ትቀመጡና ትርፉን እናንተ ታመጡታላችሁ ማለት ነው። ትርፉ የራሳችሁ ነው። ስለዚህ በተቻላችሁ መጠን እናንተ ፎከስ ማድረግ ያለባችሁ ክላይንቱ የሚያገኘው ሰርቪስ ላይ ብቻ ነው መጀመሪያ አካባቢ። ስለዚህ ሚድልማን ቢዝነስ ሞዴልን ስትሉ ሊተራሊ ዲጂታል ማርኬቲንግን ሲጀምሩ በዜሮ ብር ስለሆነ የሚጀምሩት በጣም ጥሩ ትርፋማ ያደርጋችኋል ከነዚህ ሰዎች ጋር መስራታችሁ ማለት ነው። ስለዚህ እናንተ ደግሞ በደንብ ፕሮዳክታችሁን ሰርቪሳችሁን በደንብ አሪፍ ባረጋችሁ ቁጥር ደግሞ ሰው እናንተን እየወደዳችሁ ሲመጣ ደግሞ ሞር አሪፍ ትርፎችን ማግኘት ትችላላችሁ፣ እቃዎችን መግዛት ትችላላችሁ። እንዲሁም ደግሞ እንዴት ደግሞ ነገ ምናምን ፐብሊሽ በማድረገው ቪዲዮ ደግሞ እንዴት በስልኮች ቪዲዮ መቀረጽ ይችላል፣ እንዴት ቫይራል መውጣት ይቻላል ምናምን የሚሉትን ደግሞ በደንብ ነግራችኋለሁ።